አቦድም ሸብር ባለሽ ምድር አንቺ ትንሿ አቆርጠሽናል። ሽማግሌ ተልኮኛ ቤት ያው ማዘሯን እያስተካከልኩ ነው። እዚህ ጋር መንትያ እህቴን አያችኋት? መንታ ላይ ማይዘው እቺ ቆንጂ ከዛ እህቴ መጣ። አንዴ ቀረና አያታችን ይሄ ነው እንግዲህ ከቤቱ የሉም። ሌሎቹ ነፍሳቸውን ይማረው። ያው ሙሽሪትን ደግሞ ፏፏ አደረግናት። ያው ቤተሰብ ሽማግሌዎች ስለማይዋት የሷ ሽማግሌዎቹ መጡ ምናምን ገቡ፣ ተቀበልናቸው። አባቴ በጣም ቤስት ጓደኛው ከልጅነት እስከ እውቀት ትንሽ ስሜታዊ ሆነና አባታቸው ቢኖር ብሎ ሁላችንም ማስለቀሰን። ከሙድ መውጣት አልችልንም ለትንሽ ደቂቃ። ሁሉም ለቅሶ በለቅሶ ሆነ። ግን ያው እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እናታችን አለች ይመስገን፣ የሴት ወንድ። እዚህ ጋር አባታችን ወጡና ተቆጡ። በቃ አያስፈልግም ይሄ ደስታ ነው ተባለ። ያው ተበላ ተጠጣ ምናምን በጣም ቆንጆ ፕሮግራም። ከዛ ካሲና ስዊት ደግሞ ይሄን የመሰለ ኬክ ላከችልኝ። የኔ በጣም ነው የማመሰግነው። በጣም ቆንጆ ኬክ ነው። ወደዋለች ሙሽራዋም። እዚህ ጋር በግ ታረደ። ከዛ ተበላ ተጨብጨብ። ማዘሯና እኔ አልተቻልንም። ሙሽራው ምናምን አስገባ ነው። ያው ሙሽራው እዛ ጋር ጨፈሩ። ለማንኛውም መልካም ጋብቻ። ወድሻለሁ እህቴ። አቁርጠሽኛል።